ሰላም እንኳን ወደ ሀላ አፕ በሰላም መጣችሁ። ሀላ አፕ ምንድነው የሚለውን መጀመሪያ ላሳውቃችሁ። ሀላ ቮይስ ቻት የሚለው እንግዲህ ከፖፖ ጋር ተመሳሳይነት ያለው ሆኖ ይሄኛው ግን የሚለየው ምንድነው በቪዲዮ ላይቭ መግባት ለማንፈልግ ተመራጭ መሆኑ ነው። ሌላው አጠቃቀሙ ስለ ፖፖ የምታውቁ ከሆነ ከፖፖ ጋር ተመሳሳይነት አለው። ሁለቱም ላይ ብር ይሰራበታል፣ ኮይን ነው የሚንቀሳቀሰው እና ስራችን ሀላ አፕ ላይ ምንድነው በቪዲዮ አንወጣም ማለት ነው። በቮይስ ብቻ ነው ስራውን የምንሰራው። እናም እንደ ፒራሚድ አይነት ቅርጽ ያለው አፕ ነው። ማለትም እኛ አሁን እንገባለን፣ ከዛም በኋላ በእናንተ ስር ሰው ሲገባ ያ ሰው ደግሞ ሌላ ሰው ሲያስገባ እያለ የሚቀጥል ነገር ነው። የፒራሚድ ቅርጽ ያለው ማለት ነው። እንደዛ አይነት ነው። አሁን እናንተ እንደ መጀመሪያ በእኔ ስር ነው የገባችሁታ። እኔ ከናንተ የማገኘው ኮሚሽን አለ። እናንተ ደግሞ ኤጀንት ስትሆኑ ከ7 ቀን በኋላ ኤጀንት ትሆናላችሁ። ኤጀንት ሆናችሁ ደግሞ ሌላ ሰው ስታስገቡ እናንተ ከዛ ሰው ኮሚሽን ታስገባላችሁ። ያስገባችሁት ሰው ደግሞ ሌላ ሰው ሲያስገባ ከዛ ሰው ኮሚሽን ታስገባላችሁ። እንደዛ እያለ በየቀኑ የሚሰራው ኮይን እየተንቀሳቀሰ የኮይን መጠን ይኖረዋል። ስለዚህ እዛው ላይ ደግሞ አሪፍ መተግበሪያዎች አሉ ማለት ንግድ ባንክም ቴሌብርም አቢሲኒያ ባንክም አለ። እዛው ትራንስፈር ማድረግ እንችላለን። በጣም ቀላል ነው። ስራችን እየሰራን መጠቀም የምንችለው ነውና ዝርዝር መረጃውን ተመልከቱት። የላኩላችሁ ሊንክ ስትነኩት ቀጥታ ወደ ፕሌይ ስቶር ነው የሚያስገባችሁ። ሀላ ቮይስ ቻት የሚል አፕ ይመጣላችኋል። እሱን ኢንስታል ታደርጋላችሁ። ኦፕን ብላችሁ ስትገቡ የመጀመሪያው ላይ ሳይን ኢን ጎግል የሚለው ላይ ኢሜል አድሬሳችሁ ታስገባላችሁ። እዚህ ጋር ደግሞ ዩዘር ኔም ትጽፋላችሁ ሲያስገባችሁ ማለት ነው። ከዛ በርስዴይ ይመጣል። በርስዴያችሁን ትጽፋላችሁ። ፊሜል ኦር ሜል የሚለውን ትመርጣላችሁ። ቦታችሁን ራሱ መርጧል ኢትዮጵያ ብሎ ማለት ነው። እሱን ለክታችሁ ኦኬ ስትሉት ቀጥታ ወደዚህ ነው የሚያስገባችሁ። ከዛ በመቀጠል እንግዲህ ሚ የሚለውን እታች ምልክት ያደረኩበትን ተንኩትና ወደ ውስጥ ትገባላችሁ። ኤጀንሲ የሚል ምልክት ያለበት ይመጣላችኋል። ጆይን ኤጀንት የሚለውን አያም ኤ ሆስት ጆይን ኤጀንት የሚለውን ትነኩትና ይሄን ቁጥር ታስገባላችሁ ማለት ነው። ይሄን ማለት እኔ ኤጀንታችሁ ነኝና የኔ ቁጥር ነው 23 55 92 1 የሚለውን ይሄን ቁጥር በፍጹም እንዳትሳሳቱ። ምክንያቱም በእኔ ስር ስለሆነ የምትሰሩት ይሄን ቁጥር መሳሳት የለባችሁም። ይሄን ቁጥር ታስገቡና ቼክ ስትሉት ይመጣላችኋል የኔ ስም የኔ መሆኑን ሀዊቲና የሚለውን ማለት ነው። ከዛ እሱ ሲመጣላችሁ እኔ መሆኔን ታረጋግጣላችሁ። ሳይቢት ትላላችሁ። ስለዚህ ሹር ብሎ ያመጣላችኋል። እርግጠኛ ናችሁ የሚለውን ሹር የሚለውን ትነካላችሁ። ድጋሚ ሹር ትላላችሁ። ስለዚህ በእኔ ስር እኔ ኤጀንታችሁ ሆኛለሁ ማለት ነው። በእኔ ስር ተመስግባችኋል ማለት ነው። ሆናችኋል ብሎ ያመጣላችኋል። ድጋሚ ባክ ብላችሁ ትመለሱና ታስክ የሚለውን ስትነኩ እዚህ ጋር ቬሪፋይ የሚለው ይመጣላችኋል። እሱን ተነኩና ደግሞ አፕዴት ፎቶ ኦፍ ዮርሰልፍ የሚለውን ትነኩታላችሁ። እዛው በተቀመጣችሁበት ፎቶ ትነሳላችሁ ማለት ነው። ፎቶን ተነስታችሁ ኦኬ ካላችሁት በኋላ ስታርት ቱ ሰርቲፊኬት የሚለውን ስትነኩ ያመጣል። የሆነች ሮቦት ትመጣለች የፊታችሁን ቅርጽ ይዞ እንድትሰሩ ማለት ነው። እኔ አሁን ፎቶ ትክክለኛ የኔን ፎቶ ስላልሆነ የተጠቀምኩት አልመጣም እሱ ፓርት እንጂ እናንተ ትክክለኛ ፎቶአችሁን ስትጠቀሙ እሱ ፓርት ይመጣላችኋል። ሮቦቱ አሁን እንደምትላችሁ ትሆናላችሁ። ወደ ግራ ዙሩ፣ ወደ ቀኝ ዙሩ ትላችኋለች። እሷን ተከትላችሁ ያን ነገር ታደርጋላችሁ። ከዛ ያሳልፋችኋል ማለት ነው ያን ፓርት። እሱን ፓርት ሲያሳልፋችሁ ሴት ሴኩሪቲ ፓስወርድ የሚል ነው የሚመጣው። ስለዚህ እናንተ ሴኩሪቲ ፓስወርድ ማትረሱትን የፈለጋችሁትን ትሞላላችሁ ማለት ነው። ማትረሱት መሆን አለበት። ከሞላችሁ በኋላ ሹር የሚለውን ትነካላችሁ። ሹር የሚለውን ስትነኩ ወደዚህ ያመጣችኋል ማለት ነው። አሁን በይፋ ስራውን መቀላቀል ትችላላችሁ ማለት ነው። ይህ ምንድነው ለ7 ቀናት ያክል ነው መጀመሪያ ኤጀንት ከመሆናችሁ በፊት የምትሰሩት። እዚህ ጋር እንደምታዩት እንግዲህ ሆስት ኦን ማይክ ኦፍ 2 hours የሚል አለ። እሱን ጎ የሚለውን ተነካላችሁ። ጎ የሚለውን ስትነኩ በእንደዚህ አይነት መልኩ ያመጣላችኋል። ስለዚህ አድ ታይትል እና የፎቶ ምልክት ፕሮፋይል ያመጣል። የፈለጋችሁትን ፎቶ መርጣችሁ ፕሮፋይል ታረጋላችሁ። አድ ታይትል የሚለው ላይ ደግሞ ዌልካም ብላችሁ ትጽፋላችሁ። አናውንስመንት የሚለውም ላይ እንደዛው ዌልካም ብላችሁ ትጽፋላችሁ። ከዛ ጎቻት የሚለውን ስትነኩ ሁለቱን ጽፋችሁ ጎቻት የሚለውን ስትነኩ ቀጥታ ወደ
ቻቱ ነው የሚያስገባችሁ ማለት ነው። ቀጥታ ወደ ቻቱ ያስገባችኋል። እዚህ ጋር ምንድነው የምታደርጉት? ከላይ ያለችው የሶፋ ምልክቷን ትነካላችሁ። ገስት ላይ ተቀመጣችሁ ማለት ነው። አሁን እናንተ ላይቭ ላይ ናችሁ ማለት ነው ያላችሁት። ሰው ምናምን አይገባባችሁም። ደስ የሚለው ነገር ይሄ ምንድነው? ስራችሁን እየሰራችሁ ሌላ እንቅስቃሴ እያደረጋችሁ መንገድ እየተጓዛችሁ ምናምን እሱን ነክታችሁት የፈለጋችሁትን ማድረግ ትችላላችሁ። ምንም የሚከለክላችሁ የለም። ይሄ የመጀመሪያዎቹን 7 ቀናት ይሄን ነክታችሁ በየቀኑ ለ3 ሰዓታት ማለት ነው ስትቆዩ በቃ የፈለጋችሁትን ስራ እየሰራችሁ ይሄንን አስቀምጣችሁት እንደዚህ ይቺን ፓርት ነክታችሁ አስቀምጣችሁት የፈለጋችሁትን ስራ መስራት ትችላላችሁ። መንገድም ላይ ሆናችሁ ቦርሳችሁ እሱን ነክታችሁ ቦርሳ ውስጥ አስቀምጣችሁ መጓዝ ትችላላችሁ ምናምን። ስብሰባ ቢኖራችሁ፣ ልጅ ማስተኛት፣ ልጅ ማቀፍ፣ ማጫወት ምናምን ቢኖርባችሁ ብቻ እሷን ነክታችሁ ለ3 ሰዓታት ያህል ነው የምትቆዩት። እናንተ ግዴታ ኤግዚት ማድረግ አይጠበቅባችሁም። ቁጭ ብላችሁ መጠበቅ አይጠበቅባችሁም። ስራችሁን እየሰራችሁ ነው እና ይሄም ነው በጣም ቤስት እና ተመራጭ የሚያደርገው። ከሌላ ስራ ጋር አይጋጭብንም ማለት ነው። እዚህ ጋር ማድረግ የሌለባችሁ የሚዩት ምልክቱን መንካት ነው። አይቻልም ሚዩት ማድረግ። ነገር ግን ስልካችሁን ስትፈልጉት እያቋረጣችሁ እየወጣችሁ ማለት ነው ስልካችሁን ተጠቅማችሁ ድጋሚ እየገባችሁ የቀን ታስካችሁን መጨረስ ትችላላችሁ። እዚህ ጋር ለ7 ቀን 3 ሰዓታት ትቀመጣላችሁ። እዚህ ጋር እንደምታዩት ከሆነ ሆስት ኦን ማይክ ፎር 2 ሃወር ሚል አለ 120 ሰዓት ማለት ነው። ልክ እሱ ደቂቃ ሲሞላ በዚህ 0 የሚለው 0 ሃፍ ብሎ አይደለ እንትን የሚለው ስላሽ ብሎ እና ምንድነው 60 ደቂቃ ሲሞላ እዚህ ጋር 60 ምልክቷ አለች አይደለ ከታች ኒው ሆስት ኦን ማይክ ፎር 1 ሃወር የሚለው እሱን ክላም ሚል ይመጣላችኋል። ክላም ትሉታላችሁ። እንደዛ ስትጨርሱ 180 ደቂቃውን ስትጨርሱ ክላም የሚል ይመጣላችኋል። ክላም ትሉታላችሁ ማለት ነው። የቀን ምንድነው ታስካችሁን ጨረሳችሁ ማለት ነው እዚህ ጋር። ስለዚህ ነገም እሱን ትደግሙታላችሁ 7 ቀን ያህል እሱን ትደግሙታላችሁ። የቸገራችሁ ነገር ካለ ደግሞ ከኔ ጋር ኮሚኒኬት እያደረጋችሁ ማለት ነው። ሌላው ምንድነው ሰርች ባሩ ላይ ትሄዱና የኔን ቀደም ኤጀንት ላይ ያስገባችሁትን ቁጥር ድጋሚ ትጽፋላችሁ። ድጋሚ ስትጽፉ የኔ ፕሮፋይል ይመጣላችኋል። እዛ ውስጥ ገብታችሁ ፎሎ ታደርጉኛላችሁ። እኔም ፎሎ ባክ አደርጋችኋለሁኝ። ከዛ የቸገራችሁ ነገር መጠየቅ የምትፈልጉት ነገር ካለ ደግሞ ቻት የሚለው ላይ ገብታችሁ ጥያቄ መጠየቅ ትችላላችሁ። በዚሁም ደግሞ በቴሌግራም መጠየቅ ትችላላችሁ። በማንኛውም ሰዓት ላይ መልስ ሰጣችኋለሁ። ለ7 ቀን ይህንን ስራ ቀን በቀን እየገባችሁ ይኸውላችሁ ሰዓቱ የሚያበቃው ምሽት 3 ሰዓት ተኩል በእኛ ሰዓት አቆጣጠር ምሽት 3 ሰዓት ተኩል የዛሬው ታክስ ያልቃል ማለት ነው። ስለዚህ 3 ሰዓት ሳይሆን በፊት 3 ሰዓት ተኩል ሳይሆን በፊት በየቀኑ ገቡ። ከ3 ሰዓት አሁን ዛሬ ከምሽቱ 3 ሰዓት ተኩል ከሆነ የጀመራችሁት እስከ ነገ 3 ማለት ነገ 3 ሰዓት ተኩል ድረስ ነው 24 ሰዓት የሚሞላው ማለት ነው። ስለዚህ በዛ ሰዓት ውስጥ ለ3 ሰዓታት መቆየት ይኖርባችኋል ይጠበቅባችኋል ማለት ነው። ለ3 ሰዓታት ከቆያችሁ በኋላ ቅድም እንዳሳያችሁ 60 ደቂቃ ከዛ 120 ደቂቃ ከዛም በኋላ 180 ደቂቃ እያለ ይመጣና ክላም ትላላችሁ። በየቀኑ በ1 ሰዓት ስትቆዩ 2000 ኮይን ይሰጣችኋል። 2 ሰዓት ስትቆዩ ድጋሚ 2000 ጨምርላችኋል። በ3 ሰዓት ውስጥ 6000 ማለት ነው። ስለዚህ በየቀኑ 6000 ኮይን ትሰራላችሁ ማለት ነው። ለ7 ቀን በየቀኑ 6000 ኮይን ትሰራላችሁ። ያው የሰራችሁትንም ኮይን በየቀኑ ዚስ ዊክ የሚለው ላይ እየገባችሁ ማየት ትችላላችሁ። ኮይኑን ለመቀየር ንግድ ባንክ አለ፣ ቴሌብር አለ፣ አቢሲኒያ ባንክ አለ፣ ሌሎችም አሉ። እንዴት ነው እነሱን መቀየር የምንችለው የሚለውን እና ስንት ኮይን ስንደርስ ነው መቀየር የምንችለው የሚለውን 100,000 ስትደርሱ ነው። ግን እንዴት ነው 100,000 የምንደርሰው? ከዛ ኤጀንት ስትሆኑ ነው ዋናው ስራው ያለው ምናምንና ይሄ ቪዲዮ አሁን በጣም እንዳይረዝምባችሁ ሌላ ቪዲዮ ደግሞ ሰራና እሱን አሳያችኋለሁ ማለት ነው።